ስሜ አመለወርቅ ወንድሙ ይባላል። የስተስፋው መከታ ይባላል። ወይንሸት ካሳውን ይባላል። ማቲያስ ጌቱ ይባላል። ሳምራዊት መንግስቱ ይባላል። ሴና ሰበቃ ይባላል። የሽሩን አስማረ ሶዛ አስማረ። በመጀመሪያ የጋብቻና ቤተሰብ አገልግሎት ክፍልን በራሴ ስም አመሰግናለሁ። እኔ እዚህ ማህበር አባል የሆንኩት በ1976 ዓመተ ምህረት ነው። ሃይስኩል ጨርሼ ወደ ኮሌጅ ሊገባ ስል በጣም ልጅ ሆነን እንዳለ ፋሚሊያችንም ነው ጌታን የተቀበለውና ሰባዎች ውስጥ ነው ቤተሰባችን ወደ ጌታ የመጣው ማለት ነው። ቤተሰቦችም የተጋቡት እዚህ፣ የተወለድኩትም እዚህ፣ የተጠመቅኩትም እዚህ፣ ሰው ያደግኩትም እዚህ ስለሆነ እንግዲህ ራሴን ካወቅኩ ጊዜ ጀምሮ እዚህ ቤተክርስቲያን ሆኜ ነው ራሴን ያገኘሁት። እዚሁ ነው ተወልጄ ያደግኩት ማለት ነው። እኔና ማቲያስ የተዋወቅ ነው አሶሳ ዩኒቨርሲቲ ፌሎሺፕ ላይ ነው። መቼ ማለት ነው 2007 ጥር 2 ሲመጣ 5 ዓመት ይሆነናል በትዳር። እኔና ቄሱ ከተጋባን እንግዲህ በ1999 ህዳር 3 ቀን ነው። አሁን 19 ዓመታችን ነው። እግዚአብሔር ይመስገን። ቤተሰብ ማለት ምሰሶ መሰረት ማለት ነው። በአንድ ወንድና ሴት መካከል የሚፈጠር የጋብቻ ህይወት ነው። ቅዱስ ተቋም ነው። ቤተሰብ ማለት ለእኔ የሆነ ነገር ሲያጋጥመኝ የሚደርሱልኝ። ቤተሰብ ማለት የሚያጋጥመኝ ነገር ከነሱ ጋር ማልፍበት ነገር። ደስታ ቤተ ክርስቲያናችን ውስጥ ስላሉ እናትና አባቶች ስለ ቤተ ክርስቲያናችን በጣም ደስ ከሚሉ ነገሮች ውስጥ አንደኛውና ወሳኙ እሱ ነው። እግዚአብሔርን ስለነሱ ባርካለሁ። በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። በጌታ ቤት መኖር ምንን ይመስላል የሚለውን የምንረዳባቸው ሰዎች እነሱን መመልከት ለእኔ በጣም ትልቅ ደስታ ነው የሚፈጥርልኝ። የነዚህ የልጆችና የወጣቶች በዚህ ግቢ አክቲቭሊ መንቀሳቀስ ተስፋ አለው። በጣም ነው ደስ የሚለኝ። ቀጥሎም የጌታ ስራ ቀጥሎ እንዲሄድ የሚያደርግ ሁኔታ እንዳለ አያለሁ። ተተኪ ትውልድ፣ ተተኪ ህጻናቶች ከስር ስላሉ እግዚአብሔርን አመሰግናለሁ። ታህሳስ 5 2018 ዓመተ ምህረት ትልቅ የቤተሰብ ፕሮግራም ይኖረናል እና በፕሮግራሙ ላይ ህፃናት፣ ወጣቶች፣ አዋቂዎች፣ ባለትዳሮች ሁሉም ይሳተፋሉ። የፕሮግራሙም ዓላማ በእግዚአብሔር መንግስት ውስጥ ያለ ቤተሰብ የሚል ይሆናል። የዕብራውያን ጸሐፊ ሲናገር ቀኑ ሲቀርብ እያያችሁ መሰብሰባችሁን አትተው፣ እርስ በርስ ተያዩ፣ ተመካከሩ ስለሚል አብረን የምንታይበት የምንመካከርበት ደስታን የምንካፈል ማዕድ አብረን የምንቆርስበት ስለሆነ ይሄ ዓመታዊ የቤተሰብ በዓል መደረጉ ለእኔ በጣም ድንቅ ነው። ላላገባ ወጣት ለወደፊት ቤተሰቦችን እንዴት መምሰል እንዳለበት ትምህርት የምንወስድበት ስለሆነ ደስ የሚልና በጉጉት የሚጠበቅ ቀን ነው ብዬ ነው የተሰማኝ። የማይታወቁ የሚተዋወቁበት እንደገና ደግሞ እንደ ባለ ትዳር ደግሞ ስታስብ እንደገና የምታድስበት እና ጋብቻ መልካም መሆኑ የሚታወቅበት ነው። በታህሳስ 5 ጋፈ ሙዴ ሸኒ ዮካን ታህሳስ 5 በሚኖረን ዓመታዊ የቤተሰብ በዓል ላይ ሁላችሁ እንድትገኙና አብረን የጌታን ገበታ እንድንሳተፍ እንጋብዛችኋለን። በማህበረ ምዕመናችን የቤተሰብ ፕሮግራም ተዘጋጅቷል። ሁላችሁም እንድትገኙ ቀኑ ሙሉ ነው። ወልዳና መንቶታ ቤተል ዋንተ ሰገንታ ማቲ ቆጴስቴፊ ሁንዱምት ኬሰን ማቲ ኬሰን ወጅን አርገምተኒ አከ ሰገንታ ከነረትር ማተን ጀቻ ከበጃን ስናፌሬራ ፕሮግራማችሁን አስተካክላችሁ ሁሉን ነገር ሰርዛችሁ ለዛን ቀን እንድትገኙ ብለን በደስታ እንጋብዛችኋለን። እዚች ማህበረ ምዕመናን የቤተሰብ ፕሮግራም ስለተዘጋጀ ሁላችሁም ቤተሰቦቻችሁን ይዛችሁ እንድትገኙ በአክብሮት እንጋብዛችኋለን። ሁላችሁም እንድትገኙ እጋብዛችኋል። ሁላችሁም ተጋብዛችኋል። እንዳትቀሩ፣ እንወዳችኋለን።